ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቀላል ፈጣን የሆነ ሩዝ በጥብስ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ድስታችን ላይ ዘይት እናግላለን። ከዛ ሽንኩርት፣ የሻይ ቅመም፣ እርድ አድርገን ትንሽ እንጠብሷለን። በመቀጠል የታጠበ ሩዝ እናደርግና ለ1-2 ደቂቃ እንጠብሷለን። የተጠቀምኩት 1 ከግማሽ ኩባያ በስመቲ ራይዝ ነው። ሩዙን እንደዚህ ትንሽ ከጠበስነው በኋላ 3 ኩባያ ውሃና ጨው አድርገን እስኪንተከተክ እንጠብቃለን። ልክ እንዲህ ውሃው መጠጥ ሲያደርግ ከድነን እንዲበስል እንተወዋለን። በሌላ ድስት ደግሞ ዘይቱን በደንብ እናገለውና ከዛ ስጋ እንጨምራለን። የበግ ስጋ ቢሆን ቆንጆ ነው። ከዛ ስጋችን ቀላ ብሎ እንደዚህ እስኪጠበስ እንጠብቃለን። ከዛ ሽንኩርት እናደርጋለን። ሽንኩርቱንም ለትንሽ ደቂቃ እንጠብሰዋለን። በመቀጠል የፈረንጅ ቃሪያ እናደርጋለን። ካልፈለጋችሁ አለመጠቀም ትችላላችሁ፣ ግን ቆንጆ ፍሌቨር ይሰጣዋል። ነጭ ሽንኩርት እናደርጋለን። ሮዝመሪ የስጋ መጥበሻ ደረቁን ስለሆነ ነው ቀድሜ የሚጨምረው። ፍሬሹ የምትጠቀሙ ከሆነ መጨረሻ ላይ ልታወጡ ስትሉ ብታደርጉ አሪፍ ነው። ከዛ ቆንጆ በርበሬን ያደረኩት ከድነን አሁንም ትንሽ እናበስለዋለን። ከዛ የተከተፈ ቲማቲም እናደርጋለን። ቲማቲማችንም እስኪበስል ትንሽ እንጠብሰዋለን። በመጨረሻ ጨው እናደርጋለን። ከዛ ክድን አድርገን በአነስተኛ ሙቀት የተወሰነ እንዲበስል እንተዋለን። በመጨረሻ እንቁላል ከፈለጋችሁ እንደዚህ ቆራርጣችሁ ከስር ታደርጉታላችሁ። ከዛ አዘጋጀነውን ሩዝ ጥብሳችን ላይ እናደርጋለን። አነስተኛ ሙቀት ላይ አድርገን ለ2 ደቂቃ ከድነን እንተዋለን። በመጨረሻ እንደዚህ ትሪያችን ላይ ግልብጥ አድርገን በትኩሱ እናቀርባለን። እንዳያችሁት በጣም ቀላል ነው፣ ፈጣን ነው፣ በጣም ነው የሚጣፍጠው። እናንተም ቤታችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። አዳዲስ ምሰራቸው ቪዲዮዎች እንዲደርሳችሁ ዳይስ ኪችንን ፎሎ እያደረጋችሁ ስለተከታተላችሁኝ ከልብ ነው የማመሰግነው። አስተያየታችሁን ጻፉልኝ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።